ሰበር ዜናም ኢራን አይደፈር የተባለውን ራዳሮች የማይበግሩትን የአሜሪካውን ኤፍ-35 የጦር ጀት መምታቷ ተነገረም። ዓለም ላይ ካሉ እጅግ ዘመናዊና በራዳር እይታ ውስጥ የማይወድቁ ተዋጊ ጀቶች አንዱ የሆነው የአሜሪካው ኤፍ-35 የጦር ጀት በኢራን የአየር መከላከያ መመታቱ ተነገረ። ጥቃቱን አሜሪካም ያመነች ሲሆን ኢራንም ይህንን እጅግ ዘመናዊ ጀት በታሪክ ለመጀመሪያ ጊዜ መታች ሀገርም ሆናለች። እንደ ሲኤንኤን እና ሮይተርስ ዘገባ ከሆነም ጀቱ በኢራን ሚሽን ላይ በነበረበት ወቅት ጥቃት እንደደረሰበትና በአቅራቢያ ወደሚገኝ ወታደራዊ ጣቢያ በአስቸኳይ እንዲያርፍ መደረጉ ተነግሯል። የኢራኑ አይአርጂሲ በሰጠው መግለጫ ጀቱ የተመታው ራዳር የማይፈልገውና በሙቀት አማካኝነት ኢላማውን የሚለየው ፓሲቭ ኢንፍራሬድ የተባለም አዲስ የቴክኖሎጂ ሲስተም በመጠቀም እንደሆነም ተገልጿል። ይህም የኢራን አዲሱ ቴክኖሎጂ ለአሜሪካና ለእስራኤል ትልቅ ፈተና እንደሚሆን ባለሙያዎች እየተናገሩም ይገኛሉ። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ።